ከዛ በኋላ ምንም ማድረግ አይጠበቅብሽም። ኦኬ እኔ ያመጣሁት በእኔ ላይ ነው የሚሆነው? ለግልሽ ለራስሽ ነው ወይንስ በእነርሱ ትዕዛዝ ነው ያመጣሽ? ሱቁ ማለት ነው የምሰራው እኔ ነኝ። ጀስት ሁሉንም እቃ መግዛት ያለብኝን እየገዛው እየሞላው የማገላብጠው ነው የነበርኩ በሰዓቱ እና ከነጋዴዎች እቃ አምጥቼ ባመጣሁበት ሰዓት ነው የወጣሁት። ግን ነግሬያቸዋለሁ፣ ለዛ ሰዎች እንዲከፍሉ ነግሬያለሁኝ። ምንም የለብሽም። ምክንያቱም የኃላፊነትና ሁላችሁ ሰጥተውሻል፣ አሳውቀሻቸዋል። እነዚህን ሰዎች በእነሱ ትዕዛዝና ፈቃድ የሚሰራ ስራ እስከሆነ ድረስ አንቺ ለግልሽ የዋልሽው ወይንም ለግልሽ ያመጣሽው ነገር እስካልሆነ ድረስ ባንቺ ላይ የለብሽም። ኦኬ ጀዛከላህ ኸይር። እሱ ሁለተኛ ጥያቄ ደግሞ እኔ የምሰራው መዳም ቤት ነው እና ማታ ትንሽ አመሻለሁኝና ጠዋት እንቅልፍ በጣም ይጥለኛል። ያኔ ሱብሂ አዛን ሲልም አልሰማም፣ አላርም ሞላለሁ አንዳንዴ እና በነቃው ሰዓት መስገዱ እንዴት ይታያል? ያኔ ሱብሂ ሰላት። እሺ አውቃችሁ ሆን ብላችሁ እንዳታሳልፉ። አውቆ ሆን ብሎ ማሳለፍ የሱብሂን ሶላት የነፍቅና ባህሪ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ أثقل الصلاة على المنافقين صلاة العشاء وصلاة الصبح ولو يعلمون ما فيهما لأتوها ولو حبوا نارو በሙናፊቆች ላይ ከባባድ ሶላቶች የዒሻ ሶላት እና የሱብሒ ሶላት ናቸው አሉ። በእነዚህ ላይ የሚገኘውን ምንዳ ቢያውቁ ኑሮ እየተንፏቀቁ መጥተው እንኳን ቢሆን በሰገዷት ነበር ብለው ተናገሩ። ስለዚህ የሙናፊቆች መለያ ምንድነው? ሶላቶችን አውቀው ሆን ብለው ከሰዓቱ ያሳልፋሉ፣ በተለይ የሱብሒና የዒሻን ሶላት። ስለዚህ ሰውየው ሳያውቅ ቢያልፍበት በእንቅልፍ ምክንያት እነሳለሁ ብሎ አቅዶ አላርም ቀጥሮ ያ ሁሉ ሳይሆንለት ቀርቶ ቢነሳ ፀሐይ ወጥቶ ቢሆን እንኳን መስገድ አለበት። ታቻለ አይደል? ያ መስገድ አለበት። ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ነሲየ ሶላተን አው ናመ ዐንሃ ፈሊዩሰሊሃ ኢዛ ዘከረሃ፣ ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው በተነሳ ሰዓትና ባስታወሰ ሰዓት ይስገድ ብለዋል። እሺ ሰላም እንዴት ናችሁ? ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ሁለት ጥያቄ አለኝ። እሺ በቁርአን ነቢያችሁ የመለኮታዊ መገለጥ አለው? የት ላይ ተገለጠለት? በምን መልክ? አምላክ አላህ ሱብሓነሁ ወተዓላ መለኮታዊ ራእይን ለነቢያት በብዙ መንገዶች ይገልጣል። አንደኛ ቃል በቃል ራሱ ያናግራቸዋል። ሁለተኛ መልአክን በመላክ ያናግራቸዋል። ሶስተኛ በህልም ያናግራቸዋል። ሌላኛው በመንፈስ ቅዱስ ምሪት። በዚህ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም መጥቶላቸዋል። ወደ እርሳቸው ቁርአን የተገለጠበት መንገድ በቁርአን ላይ ማስረጃ ብለው የጠየቀውን አንዴ እናሳየህ። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ በእውነት ከጌታችሁ ከአላህ ዘንድ መንፈስ ቅዱስ አወረደው ቁርአንን በላቸው ይላል። በመንፈስ ቅዱስ ምሪት ነው ቁርአን የመጣላቸው። ማስረጃ እንዴት እናሳይህ? ይብሮ አንዴ ክፈትልኝ። ጥያቄ ገብቷል። ቁርአን የተገለጠበት መንገድ ለእርሳቸው በመንፈስ ቅዱስ ነው። ቃል በቃል እናሳይህ። እንደዛ አይደለም ያልኩት። እሱ አንዴ ቆይ አባ ያራልኝ ቆይ መልሱ ስታገኘው ጊዜ እንደሱ አላልኩም ብለህ ጥያቄ ትቀየር ነው። በመንፈስ ቅዱስ መለኮታዊ መገለጥ አለው ወይ ነው ያልኩ እንጂ እኔ ቁርአን እሱማ በጅብሪል አማካኝነት አይደለም የምትለኝ መጨረሻ ላይ አይደለም። መንፈስ ቅዱስ ሁላ ልሰጥህ ነው። ቆይ ኦኬ፣ መንፈስ ቅዱስ አምላክ ነው ብለህ ካመንክማ ጥሩ ነው። ክርስቲያኑ ትልኝ ማለት ጥያቄው ሊቀይር ነው። መንፈስ ቅዱስ አምላክ ነው አይደለም፣ ሌላ ጥያቄ ነው። ወረስ እንመጣለን እኮ መለኮታዊ እኮ ነው የጠየቁህ። ኦዬ ተረጋጋ። እንዴ ማን ጋር እንደመጣ አላውቅም መሰለኝ። ቆይ ቁርአን በመንፈስ ቅዱስ ምሪት ነው የመጣው። ቁል ነዘለሁ ሩሑል ቁዱስ ብለህ ጻፍ አንዴ ብሮ። ሱረቱ ነህል ላይ ሱረቱ ነህል 102 ምናምን 101 አካባቢ እስኪ ነዘለሁ ሩሑል ቁዱስ የሚለውን ቅዱስ መንፈስ አወረደው። እነዚያ ያመኑትን ለማረጋጋት ሙስሊሞችንም ለመምራት ለማብሰር ቁርአን ቅዱስ መንፈስ
እውነተኛ ሲሆን ከጌታ አወረደው በላቸው ይላል። ቅዱስ ቅዱስ አየው። ጥሩ። ስለዚህ ቅዱስ መንፈስ በእስልምና መለኮት ነው ማለት ነው። ህብረት ቀጥል። አሁን ስለ መለኮት ማን አወራ? መንፈስ በቁርአን የሚመጣ መለኮታዊ ራእይ ለነብያት የሚገለጠው በመንፈስ ቅዱስ ምሪት እንደሆነ ታውቃለህ? እስኪ ጥያቄ አንዴ ጥያቄ ስሙ። መንፈስ ቅዱስ አምላክ ነው አይደለም የሚለውን ጥያቄ አትቀይርም። አሁን እሱ ወደ እሱ እንመጣለን፣ ችግር የለውም ብንመልስልሃለን። ግን እሺ ጥያቄ እኮ እሱ አንድ ደቂቃ ብትሰጠኝ፣ ጥያቄ መለኮታዊ መገለጥ ነው ያልኩህ። አሁን ጅብሪል ምናምን አይደለም። መለኮታዊ ሲል ያላህ የሆነ ወይ አላህ ራሱ ወይም ደግሞ ያላህ የመለኮታዊ ኃይሉን የሚገልጥበት ነገር ካለ ችግር የለም። አሁን አንተ የምታወራኝ በጅብሪል አማካኝነት እያልከኝ ነው። እኔ ጅብሪል አምላካችሁ ከሆነ እሺ፣ ቆይ ጅብሪል ገና ጅብሪል ወደዛ እሱን እንመጣለን። በመንፈስ ቅዱስ እያለ ነው ቃል በቃል ለነብያት መለኮታዊ ራእይ። ስለዚህ መንፈስ ቅዱስ ቆይ ተረጋጋ። ለነብያት መለኮታዊ ራእይ የሚገለጠው በምን መንገድ ነው? መልስ። ስለዚህ መንፈስ ቅዱስ መለኮት ነው ካልከኝ ልጨርስና ወደ ሁለተኛው ልቀጥል። የምን መለኮት? ወደስ ጥያቄ መለኮት። ጥያቄ መለኮታዊ መገለጥ ነው። መለኮታዊ መገለጥ ማለት ነው የአምላክ ኃይል ወደሱ በድምጽ ይሁን በራእይ ይሁን በአምላክ ራሱ የአምላክ ኃይል ማለት ነው። አምላክ ራሱ አልኩህ በድምጽ በራእይ በህልም ለነብያችሁ በቁርአን ተገልጧል ወይ ነው ጥያቄ። ያውና ያው አምልት አንዴ አላህ Subhanahu Wa Ta'ala በቁርአን ላይ በእነዚህ ቅድም በነገርኩህ በአምስቱ መንገዶች ለነብዩ ሰለላሁ ዐለይሂ ወሰለም ቃሉን ገልጦላቸዋል። አንደኛ በመላእክ ይገለጣል አይደል? አምላክ ይሄን ታውቃለህ። መለኮታዊ ራእይ በእነሱ በኩል ይገልጥላቸዋል አይደል? ተናገር እንጂ አምላክ ባለ ቃሉን በስንት መንገድ ይገልጣል? አምላክ ራሱን በስንት መንገድ ይገልጣል ለነብያት? እኔ ራሱ አምላክ ለነብያችሁ የተገለጠበትን እላለሁ። አሁንም ስለ ጅብሪል ነው የምታወራው። አምላክ ራሱ የተገለጠበት ስትል አምላክ መጥቶ አይቶታል ወይ ነው አምላክን እያልክ ያለኸው? ወይንስ አምላክ ይገልጣል ሲባል ቃሉን ነው የሚገልጠው ለነብያት? ይገልጣል ሲባል አንተ አምላክን አይቷል ወይ ሙሐመድ ሰለላሁ ዐለይሂ ወሰለም አላልኩም። ያለ ሶስተኛ ወገን አምላኩን ያውቃል ወይ? ማን መሐመድ? አየህ፣ እሺ ቅድም ምን ብለህ ነበር? አምላክ ወይ በመላእክ ይገልጣል ወይ በህልም ይገልጣል ስትል ነበር። ለምን ጥያቄን ትቀያይራለህ? በጣም ተጨናነክ አይደለ? በመላእክ ሪከርዱን ስማው። በመላእክ የሚለን ያላነሳው መለኮታዊ መገለጥ አለው ወይ? ነብያችሁ ለነብያት በስንት መንገድ ነው የሚሆነው? መልስ። ይሄ ራሱ ገልጦለታል ወይ? አምላኩን ያውቀዋል ወይ? ጥያቄ በመግለጥ ካልሆነ ያ ነብይ ሐሰተኛ ነብይ ነው አይደለ? እንስማማ። ምንም አድርገው ተገልጦለታል አልተገለጠም? ምንም አድርገው ብለህ አታልፍም። ቆይ ምንም አድርገው ብለህ አታልፍም። ውይይት ነው የፈለግከው አይደለ? ስለዚህ አምላክ ለአንድ ነብይ ራሱን መግለጥ አለበት። ካልገለጠ ግን ያ ነብይ ሐሰተኛ ነብይ ነው አይደል? ይሄን መስመርና ሲዝና እንሄዳለን። በቁርአን 114 ምዕራፍ አላህ የሚባል የተገለጠበት። አንዴ አዳምጥ። አምላክ ለአንድ ነብይ ራሱን ካልገለጠለት ገብቶሃል አይደለ? ራሱን ካልገለጠለት ያ ነብይ ሐሰተኛ ነብይ ነው። ተስማማን? መሐመድን ሐሰተኛ ምለው እኔ ለዚህ ነው። አየህ፣ አንዴ ተረጋጋ፣ ስለ ስርዓት ያዝ። ጥያቄ እሱን መጨረስና ሙሐመድን ከዚያ ነብያቶችን ልንመዝን ነው። ምን መሰረት ይዞ መጣ ይሄ ሰው? አምላክ ራሱን ለአንድ ነብይ ካልገለጠ ያ ነብይ ሐሰተኛ ነብይ ነው አለ። በጣም ጥሩ ተስማምተናል። እኛ አምላክ ራሱን በስንት መንገድ ይገልጣል ለነብያት? መልስ። ራሱን በድምጽ በህልም በራእይ ይገልጥላቸዋል። ይሄ ምን ይባላል? መለኮታዊ መገለጥ ይባላል። ያለ ሶስተኛ ወገን ያለ ሌላ ጣልቃ ገብነት። በስንት መንገድ ነው የሚገልጠው? በድምጽ በራእይ በስንት መንገድ? በምን ብዬ አልጠየቅኩም። በስንት መንገድ ይገልጣል አምላክ? እስኪ በል በቁርአን ለነብይ የተገለጠበትን አንተ ለምን ጨነቀ? በስንት መንገድ ቃል እርሱ ይገልጥላቸዋል ለነብያቶች? አንድ አያ ክፈትና ሰልም ያብረህ ጋንም ገባ። አንተ የሆነ መስፈርት ይዘህ ስትመጣ ያን መስፈርት ገብቶሃል አይደለ? ከታየ በኋላ በዚያ መስፈርት ትመዝናቸዋለህ። እርሳቸውንም ምን ብሎ መልሷል ይሄ ሰውዬ? አምላክ ራሱን ካልገለጠለት ያ ነብይ ሐሰተኛ ነብይ ነው አለ። ተስማማን? ቀጥልክ። አምላክ ራሱን በስንት መንገድ ይገልጣል? አለቀ። መልስ። 10 ቢሆን እኮ ከ10 ዜሮ ነው ማለት ነው። ብለህ አታልፍም። ስንት መንገድ ነው? አታውቅም። እንደማታውቅ ተናገርና እናስተምራለን። የለም ዝም ብለህ አሁን የተገለጠለት ካለ አምጣ፣ ከሌለ ሐሰተኛ ነው። ስንት መንገድ ነው? መልስ። አምጣ፣ ሳይ መለኮታዊ መገለጥ ወላሂ ያውቀው ወረበልከው ያውቀው አፍቶኛ አይደለም። አምላክ እንዲህ ብሎ በግርዱ መልእክተኛ እስኪ